ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ሁሉ መልካም ነው ወይ? ስራ ጤና ሁሉ አማን ነው? እኔ እግዚአብሔር ይመስገን አለው። በጣም ጠፍቻለሁ ከዩቲዩብ ላይ ማለት ነው። እና በእውነት ዛሬ በጣም በሚያሳዝን ሁኔታ በጣም ውስጥ ተሰብሮ በጣም አዝኜ የእውነት እኔ እንደዚህ ቪዲዮ ምናምን እንጃ በቁጥር ነው የሰራሁት፣ ግን ዩቲዩብ ላይ 2 አመት ምናምን ይሆነኛል ዩቲዩብን ከከፈትኩኝ። ግን እውነት የሆነ በቃ ውስጤ ስላዘነና ውስጤ ላይ የተሰማኝ ነገር ስላለ ነው የመጣሁት ማለት ነው። እግዚአብሔርን እኛ ግን ለምን እንደሆነ እኔ አላውቅም። እኛ አረብ ሀገር የምንሰራ ሴቶች ለምን እንደማያልፍልን፣ ለምን እንደማያሳካልን፣ ለምን የረፍት እንጀራ እንደማያስፈልገን፣ ለምን እንደምንቆጠር ድካማችን በሰው ዘንድ ለምን እንደማይታይ ተናደን እንኳን ስሜታችንን ለማግለጽ በምንሞክር ሰዓት ለምን እብድ እንደምንባል እኔ እንጂ አይገባኝም በእውነት። በእርግጥ እኛ የሚከፈለን ደሞዝ አንድ ኢትዮጵያ ውስጥ ቢሮ ውስጥ የሚሰራ ወይም ደግሞ መንግስት ሰራተኛ ከሚበላ ደሞዝ በላይ ከባንክ ሰራተኛ ከሚበላ ደሞዝ በላይ ነው የምንበላው። በእርግጥ ይሄ ነገር የምንበላው እንደነሱ በሰዓት ገብተን በሰዓት ወጥተን ቤታችን አድረን ምናምን አይደለም። አዎ በጣም ጫና አለብን። ሰው ቤት ነው፣ ሽንት ቤት አጥበን ነው፣ ከፍ ዝቅ ተደርገን ነው፣ 10 ጊዜ ወደ ላይ ወታች ወርደን ነው። አውቃለሁ፣ ይገባኛል ማለት ነው። ግን ለምን እንደማይታዘንልን፣ ለምን እኛን እንደዚህ ዲስሬስፔክት ወይም ደግሞ ለምን እንትን እንደሚሉን እኔ ምንም አይገባኝም በእውነት ለምን እንደሆነ ማለት ነው። እና በጣም ነው ያዘንኩት። አንድ እህታችን ያው ሁሉችም እንደሰማችሁና እንዳያችሁ ያላያችሁ ልትኖሩ ትችላላችሁ በእርግጥ ማለት ነው። ለራሱ ጥቅም ፈልጓት ብዙ ጊዜ አውርቷት ምን ብሎ ከዛን እንደሚወዳት እንደሚያፈቅራት እሷ እንደሚፈልጋት ነግሯት መቼም ይባል የለ ማለት እኔ እኮ አንዳንድ ጊዜ ይገርመኛል እናቶች ወይም ደግሞ አባቶች የሚጠሩት ተረቶች ማለት ነው። የሴት ልጅ ልብ ልክ እንደ ጦሳ ተንጠለጠለ ነው ይባላል። እና እሷ ደግሞ በመልካም ባል አግኝቻለሁ ጥሩ ባል አግኝቻለሁ ብላ አምና ወዳ ፈቅዳ ዱባይ ላይ እቃማ ሳይኖራት ዱባይ ላይ ቤቷን አሳምራ ቤቷን ሞልታ እሱን ጠብቃ ስታመጣው እንግዲህ ዝም ብሎ አለ ያመጣችው ቤት ነበራት። ያ ቤቷን ደግሞ ቤተሰቦቿ ነበር የሰሩላት። የቤተሰቦቿ የሰሩላትን ቤት ሽጣ እሱን አምጥታ ካመጣች በኋላ ደግሞ ሰው ሆኖ ማያሳት የለም በእርግጥ ማለት ነው። ግን አንዳንድ ሴቶች ደግሞ ማለት ነው በጣም ይጎዳሉ። ያለማስተዋል የሚደረጉት ስህተቶች በጣም ይጎዳሉ። እና ያው እንግዲህ አብሮ ያሳልፈው ምናምን እንደ አጋጣሚ ሆኖ ታረግዛለች። እርግዝናው ደግሞ እንዳይቀጥል ፈልጎ ነበር ልጁ ማለት ነው። እንደሚያወራው ከሆነ እንግዲህ ጽሁፍ አለ በኦሮምኛ ነው ማለት ነው ጽሁፉ። ለሰው የነገረ ነበር እርግዝና እንዲቋረጥ ፈልጎ ነበር። እሷ ደግሞ አይጻት ነው ልጅን አልገልም ውርድ ላደርግም ብላ እምቢ አለችው። ከዛ እሱ ደግሞ ሀገሩንም ስለማላቅ እኔ ምንም ማድረግ አልቻልኩም ከመናገር ውጭ እያለ ነበረ። ከዛ 4 ወር ከ14 ቀን ሲሆናት መድኃኒት ያመጡ ሰዓት እሷ ደግሞ አላረጉም ይሄን ነገር ትላለች። እንደ አጋጣሚ እርግዝናዋ በሚገፋ ሰዓት ሆስፒታል ስትሄድ ኢቃማ የላትም እና ወደ ኢትዮጵያ ትገባለች። ኢትዮጵያ ስትገባ ደግሞ ታስራ ነበር የገባችው ለ1 ወር ታስራ። ከዛ ቤተሰቦቹ እንደሚቀበላት ነግሯት ከዚህ ሄደች። እሱንም ሸውዷት ነው እንጂ ምንም አይነት ቤተሰቦች አልመጡም እሷን ሊቀበሉ። የእሷን ቤተሰቦች ሲጀመር ለሱ አታለች። የእሱን ቤተሰቦች መጥቶ አልተቀበሏትም። ከዛ በጣም ነው የሚያሳዝነው በእውነት ነው የምላችሁ እግዚአብሔር እንጃ። እና እዛ 1 ሳምንት ወደዚህ እያለች በቃ ባገኘችበት እያደረች መጨረሻ ላይ ህይወቷን ታጠፋለች። ህይወቷን የጠፋችበት ምክንያት ደግሞ እሱ ነበር። ብሎክ አረጋት ህይወቷን አጠፋች። ህይወቷን ስታጠፋ ደግሞ ለሚቀርበው ሰው እንደዚህ ህይወቷን አጥፍታለች ቤተሰቦቿ እሷ ማግባቷንም ማርገዟንም መሞቷንም ስለማያውቁ ፖስት አድርግልኝ መሞቷን የኔን ስምና የኔን ፎቶ እንዳትጠቀም ብሎ መረጃ ሰጠ ማለት ነው ይሄ ሰውና በጣም ነው የሚያሳዝነው። በጣም ነው ያዘንኩኝ እውነት። እግዚአብሔር ብቻ ነፍሷን ባጸገነት ይኖር፣ እሱን ልቦና ይስጠው። ምን ይባላል በእውነት እኔ እንጃ ለምን እንደሆነ መጨረሻችን ሁሌ ሞት ነው። ለምንድን ነው ላይ ረፍት ያልተፈጠር ነው?